አንዳንድ ሰዎች ግን እንዴት ነው ህይወታችሁን የምትመሩት? ማለት ልክ ሌላ ሰው ከእናንተ ህይወት ወጥቶ ሌላ ግንኙነት ሲጀምር መልካም ነገሮች፣ አስደሳች ነገሮች መኖር ሲጀምር ወደዛ ሰው ህይወት ድጋሚ ተመልሳችሁ የዛን ሰው ህይወት መበጥበጥ ምንድን ነው የሚያስደስታችሁ? ምንድን ነው ደስታ የሚሰጣችሁ? ምን አይነት ሀሴት ነው ከዛ ሰው ህይወት የምታገኙት? ምን አይነት ሀሴት ነው የምታገኙት? እስቲ የእውነት ማለት ነው። በብሩኬ ህይወት ውስጥ የምትገቡ ሰዎች የድሮ ፍቅረኛውን ብትሆኝ ምን አይነት ነገር ነው የምታገኘው? በእነሱ መሃል ገብታችሁ የምትፈተፍቱ ሰዎች ምንድን ነው የምታገኙ? ኤኒዌይስ ብሩኬን እየጠበቁት ነው። ከብሩኬ ጋር ለመጣላት አስቦ ነው እንግዲህ ይሄ ልጅ ከብሩኬ ጋር ቀጠሮ ይዞ የነበረው። ጥሩ ነው፣ እንኳንም ለነ ሀይሚም ነገራቸው። በመሀል ለመግባት ያሰበው ተንኮል ሊኖር ይችላል። ለማንኛውም ግን ብሩኬ ይምጣና ብዙ ያሉትን ነገሮች የምናይ ይሆናል። ድካም ብቻ ምን ያገላምጣል? በስርዓት አታውራኝም? በሌላ ሰው እየደረግ ባታወሪኝ ደስ ይለኛል። በቃ እኔና አንቺ እኮ ጨርሰናል። በቃ ጨረስን አይደል እንዴ? ሁላችሁም ጨረስን የሚባል ነገር የለም። ገና ብዙ አለ። ምንድን ነው ከኔ የምትፈልጊው? ምንድን ነው ከኔ የምትፈልጊው? እንዴት አንተ መቶ ትችላለች? ብሩኬ ባይዘዌ በደንብ ነው የሚዋደዱት። እሱ እንኳን ይህንን ነገር ሲናገረው ባይዘዌ ከልቡ አይደለም፣ በደንብ እንደሚወዳት ያስታውቃል። ማለት ባያወዳት ኖሮ ኢንስታግራም ላይ ሄዶ ይህን ልጅ ያወረዋል ብላችሁ ታስባላችሁ? አያወረውም። ለምንድን ነው ያወራው? ያላቸውን ትክክለኛ ምክንያት ለማወቅ ነው። ግን ልጁ ምን አደረገ? ነገሩን አጠፈውና ፍቅረኛው እንደሆነች ከሱ ጋር አዲስ ነገር እንደጀመረች አድርጎ ለብሩኬ ነገረው። ለምን? አጋጣሚዎችን መጠቀም የሚፈልጉ ሰዎች ብዙ ናቸው። እናንተ በቃ ወድቃችሁ ተሰበሩ እንጂ ለመርገጥ የሚጥር ሰው ባይዘው በጣም ብዙ ነው። በጣም ብዙ ማለት ነው። ከነዚህ ውስጥ ደግሞ አንዱ ምልክቱ ይሄ መሆን ይችላል። ባይዘው መጣላታቸውን አጋጣሚ ያገኘ፣ በአይኑ አየ፣ ከዛ በኋላ ተጠቀመበት ማለት ነው። አድቫንቴጅ። ሀይሚ በቃ እኔና አንቺ ጨርሰናል። አማርኛ ነው አይደል? በቃ እኔና እሱ የምናወራበትን መንገድ እናወራለን። ለምን ስነ ስርዓት አይኖርህም? በቃ እኔና እሱ የምናወራበትን ነገር እናወራለን አልኩሽ። እንደዚህ አይነት ነገር ብለሃል አንተ? እንደዚህ አይነት ነገር ብለሃል? አዎ ብዬዋለሁ። ግን በቃ እየሰማሽ ነው። እኔና አንቺ አያችኋ? ጆሮ ባይዘዌ ለባለቤቱ ባዳ ነው። ሀይሚ ስለ እሷ የተወራውን ነገር ራሱ አታውቅም ማለት። እዚህ ጋር ብሩኬ ልጁን በቃ በመጥፎ ነገር ብቻ ዝም ብሎ ባለፈው ባየው ምክንያት ስሎ ከእሱ ጋር ሊጣላ ምናምን የመጣ ነው ይመስላል። አያችሁ፣ ከጀርባ ያለው ነገር አልታወቃትም። ይኸውና፣ በእርግጥ እነሱ መምጣታቸው ትክክል ነው። ልጁ አፉን አምልጦት ምናምን ደውሎ እነሱን ምናልባት ጸብ ይፈጠራል ምናምን ብሎ ስለፈራ ብቻ እነሱን ጠራቸው። እንኳንም ጠራቸው። በእርግጥ መጥራቱ ትክክለኛውን ነገር ሀይሚ እንድታቂ ያደርጋታል እዚህ ጋር። ነገር ግን ስለ ራሷ ምንም ኬዙን እንኳን አታውቅም። ብሩኬ ላይ ብቻ ነው እየተፈረደ ያለው አሁን እዚህ ጋር አይታችሁ። ይሄ ልጅ ግን የሚገርም ሴራ ጠንስሶ ነበር። ከዛ በቃ አሁን እሷ ጋር ምናምን ተወዳጅ ምናምን ለመምሰል ማለት ነው፣ ለእሷ እንደሚደግፍ ምናምን አድርጎ ራሱን ለማስመሰል። ምን አይነቱ ነው በእናታችሁ? ቴዲ እኔ ያለህን ነገር ማወቅ ፈለኩኝ። ሌላ ኬዝ ውስጥ መግባት አልፈልግም። ገብቶሻል አይደል? ውስጥ ገብተህ ነው እንደዛ ያልከው ወይስ አልገባኝ? ምን አስበህ ነው? በቃ ጓደኛዬ ናት አልኳት። ለምን አላብራራለትም? አይ እረፍ ቴዲ፣ አሁን ልክ አይደለም እየሰራ ያለው ቴዳ። አሁንም እያለ ያለው ልጁ እኮ በቃ ሌላ ታሪክ ነው እኮ። በእነሱ መሀል ፐርፐዝሊ ፈልጎት እኮ ጸብ ለመፍጠር ነው በቃ የሚመስል ማለት። ከሀይሚ ጋር ይሄን አጋጣሚ ተጠቅመው እነሱ ከተጣሉ በኋላ ራሱን አስወድዶ ለመግባት የማይጥሩ ጥረት የለም። ምንድን ነው አሁን ይሄ ልጅ አይደብርም? እሷ አትወደውም እኮ ያውቃል። ለብሩኬ ያላትን ፍቅር ያልቃል። ለምን ያውቃል ብትሉ እዚህ ጋር የሚታይ ነገር ነው። ይህንን ለማጣራት ራሱ አትመጣም ነበር። ከእሱ ጋር መቀጠል ትችል ነበር ሀይሚ ብትፈልግ፣ ግን አትፈልግም። እውነቱን ነው ማጣራት። እንዴት አይገባውም ይሄ ልጅ? እንዴት ሰው አለያይቶ ራሱን እንትን ለማድረግ ራሱን መሀል አስገብቶ ከእሷ ጋር ፍቅር ለመጀመር እንዴት ያስባል? ምን አይነት እልህ ራሱ አይመስለኝም። ሴራ ነው በቃ ተንኮል። ለኔ እኮ ቅድም እያልከኝ ነበር። አንቺ ራሱ እኔን መዋሸት አልነበረብሽም። ጓደኛሽ ለምን ዋሽሃለሁ? ከመንገድ ላይ ነው ምናምን ልትይኝ አይገባም ነበር። ወይኔ ሃይማኖት እንዴ! እኔ አንተን ለምን ዋሽሃለሁ? ለምን አልሽኝ እንደዛ? ከመንገድ ላይ ነው ምናምን ለምን አልሽኝ? ይኸው ነገረኝ አይደል እንዴ ራሱ። እሺ እየዋሸሁ እንደ አይ ብሩኬ ባይዘው እዚህ ጋር መረጋጋት አለብን። ይቺ ልጅ እንደምትወድ እኮ ያስታውቃል። ይሄንን እሷም እኮ እውነቱን ለማወቅ ነው እዚህ ጋር። ይሄንን ደግሞ መረዳት መቻል አለብን። ማለት ባይሆን ኖሮ ማንኛውም ሰው ደብቆ ከመንገድ ላይ አንስቶኝ ምናምን ብላ የዋሸችህን ሰው ፊት ለፊት አምጥታ እዚህ ጋር ፍቅረኛዬ ነው እያለ እንትን ሲል ወደ አንተ ወግና እኔ የማውቀው ነገር የለም አትልህም። እሱ ፊት እኔ የማውቀው ነገር የለም ልትልህ አትችልም። ባይዘው እንደዚህ አይነት ውሸት ሊዋሽ አይችልም፣ የፈለገች ቺት ብታረገብህ ማለት ነው። ስለዚህ ተረጋጋና ልትረዳት ሞክር። እንደዚህ ደንፍተህ ምናምን ነገር ምንም የሚመጣ ነገር የለም። እውነቱን ማወቅ የምትችለው
እሱ እንደሚደነፋው ምናምን አይደለም። ልጁ እንደሚያሳይህ አክት ምናምን አይደለም። ተረጋግተህ ከእሷ መስማት ትችላለህ። እሷ አላቀውም፣ አልፈልገውም፣ ፍቅረኛ አይደለም፣ ከዚህ በፊት የምንተዋወቅበት ምንም አይነት መንገድ የለም ካለች የለም ነው በቃ። እውነቱ ይሄ ነው። አይመለከትም እኮ እኔ እኮ ጭራሽ ነው ጓደኛናት እያልኩ ነው ደግሜ አይደለ? እሷ ፊት እያልኩ ነው እኮ ጓደኛ ናት እኮ ያስመረላችሁ ነው ምንም አታመጣ እኮ ያስመረላችሁ። ምን ለማድረግ እየሞከርክ ነው? አልገባሽም አንቺ። አሁን እሱ ሲያወራኝ የነበረው ነገር አልገባሽም። ምኑን ያልገባኝ? እኔ ጸብ ላለመፍጠር ነው። ምኑን ያልገባኝ? እስቲ አስረዳም በእናትህ። በጣም ታስረዳለህ አንተ ጸብ ላለመፍጠር ምናምን በጣም ኧረ እባክህ በሰው መሃል ገብተህ ምናምን ከፈተፈትክ በኋላ ጸብ ላለመፍጠር። እሺ የኛ አስታራቂ አንተ ማነህ? ባይዘወይ ፐርፐዝሊ ይሄ ልጅ የፈለገ መጥፎ ነገር ተናገራትም ጥሩ ነገር ተናገራትም የእሱ ፍቅረኛ ነች። አንተ አንድ ቀን ያገኘችህ ያገዝካት ሰው ነህ፣ አለቀ። ከዛ ውጪ አስታርቀኝ አላለችህ፣ በመጣላት የደበረኝ እንደዚህ ተሰማኝ አላለችህ። ማነህ አንተ በመሃል ገብተህ የኔ ጓደኛ ነች ንግግር ስርዓት የለውም ምናምን ብለህ ልጁን ስርዓትን አስተማሪ የምትመስለው ማነህ አንተ? በዚህ ሁለቱ ህይወት ውስጥ ገና በአንድ እርዳታ ምክንያት የመጣህ ነው። በቃ አንተ አምቡላንስ ነህ፣ አለቀ። ፐርፐዝ ምንድነው? ማድረስ ነው፣ መመለስ ነው። ሁለታ አመሰገነች፣ ጨረስ። አሁን ደግሞ ነገር ላለማጋጋል ምናምን ምን አይነት ንግግር ነው? እንደዚህ አይነት ነገር ስለዋለት ሄዳ እንዴ እንዴት እንደዛ ትለዋለህ? ግድ አይሰጠኝም። ግን ለምንድን ነው በችግር ላይ ችግር የምትጨምርብኝ? መጣ ቀረ ምን አደርግልሻለሁ? የማይረዳ ሰው ሄዳ አራፍ እንደዚህ አትበል። ለምን ነገርከኝ? መጀመሪያ ሐሳብህን እቅድህን ለምን አልነገርከኝም? ደጋግሜ አሁን አለ ወይ ስለ አላልኩትም ነው ያልከኝ። ባይዘው እዚህ ጋር ፍፄ ራሱ ምን እየሰራ ነው? ይሄን ልጅ አቦቅሰውም እንዴ? ምንድን ነው የምታደርገው? ጓደኛህ እኮ ብሩኬ ነው እንጂ ይሄ ልጅ አይደለም። አይሚና ብሩኬን ማስታረቅ ግዴታ ሊሆን ይችላል፣ ማስማማት ግዴታ ሊሆን ይችላል። ነገር ግን እንደዚህ ጓደኛ ከሄደ በኋላ መጣ ቀረ እያለው የጓደኛን ክብር ሲያጣጠን መስማት ራሱ በጣም ያሳዝናል። የእውነት ፍፄ በጣም አሳፋሪ ነገር ነው እያደረገ። እዚህ ጋር ቆመህ ምናምን የምትሰራው ነገር ምንም ትክክለኛ ነገር አይደለም። ማስቀየም ነበረብህ። ይህ ልጅ ልታስቀይም የሚገባው ቅድም ገና ብለሃታል ሲባል አዎ ያለ ሰዓት ነበር። አንተ ነበርክ ማስቀየም፣ ብሩኬ አልነበረም። ፍፄ በጣም ትክክል አላደረም። ምን ሆነህ ነው? እንደዚህ አይነት ዓላማ እንዳለ ባክ ሲጀምር ሁለታችሁ እንድትገናኙ አናደርግም። እኔም ፍፄ አንቺ መለኛ እኔ መለኛ እየተፋከርን የፍቅር አብተኛ። እንግዲህ ቤተሰብ ይኸውላችሁ የምትፈጥሯት ትንሽ ክፍተት ምን ያህል ሰዎችን እንደሚያስገባ ማየት ይችላል። ትንሿ ክፍተት ነች እንግዲህ ይህን ሁሉ ነገር ትንሿ ነገር ማለት በህይወታችሁ ውስጥ ያደረጋችኋት አንድ ነገር የተነገራችሁን ወሬ ሰምታችሁ በምታደርጉት ስህተት ነው። በቃ ይሄ ሁሉ ነገር በእርስ በርስ አለመደማመጥ ነው። ይሄ ሁሉ ነገር አንዳንድ ሰዎች ደግሞ አላችሁ የሰዎች ደካማ ጎን፣ የሰዎች ውድቀት እንደ አጋጣሚ እንደ መልካም አጋጣሚ ኧረ ተው፣ እንደዚህ አይነት ነገር ደስ አይልም። የእውነት የሰዎች መጣላት ለእናንተ ምንም አይጠቅማችሁ። ሰላም ይሰጣል አይሰጣችሁም? እንዴት በሰዎች መጣላት እናንተ አድቫንቴጅ ተጠቅ? የሰዎች መለያየት እንዴት ለእናንተ መልካም አጋጣሚ? የሰዎች መውደቅ፣ የሰዎች መክሰር እንዴት ለእናንተ ጥሩ ነገር? እንደዚህ የምታደርጉ ሰዎች ባይዘዊ አሁንም ራሳችሁን እዩ፣ ራሳችሁን ተመልከቱ። በሰዎች ነገር እየገባችሁ አትፈትፍት። ትናንትናም ጨረቃ ስትናገር ነበረ። በእሷ ህይወት ውስጥ ብዙ የምትናገሩ ሰዎች አላችሁ። ፕሊስ አድቡ። እንደዚህ አይነት ነገር ደስ አይልም። በቃ አይጠቅማችሁማ። ህይወታችሁ አትለወጡበትም ባይዘው። ስለዚህ ራሳችሁን አረጋጉና ሰከን ብላችሁ ራሳችሁን ለማየት ሞክሩ። ለማንኛውም ቤተሰብ ሰብስክራይብ ማድረግ እንዳትረሱ። መልካም ምሽት ይሁንላችሁ። ከረምረማንና ስጋት ልቤና ደው ኩራቱን ቀረና